ማዕጠንት ዘወርቅ እንተ ጾርቅ በመሳት ቡሩክ ዘነሣ መቅደስ ዘይሠርይ ኃጢአተ ወደመሰጀጋይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ እንዴት ናችሁ እግዚአብሔር ቤተሰቦች? ዛሬ እንግዲህ የምንመለከተው ጽናዕን ወይም ማዕጠንት ብለን የምናውቀው ንዋየ ቅድሳት ቤተክርስቲያናችን አገልግሎት ከሚሰጡ ንዋያተ ቅድሳት መካከል አንዱ ነው። ይህም እንግዲህ ብዙ የነገረ ሃይማኖት፣ የነገረ ማርያም፣ የነገረ ክርስቶስ አስተምሮዎችን በውስጡ አቅፎ የያዘ ነው። እንግዲህ ይህንን እያንዳንዱ ስንመለከት የመጀመሪያው እንግዲህ ይህም ንዋየ ቅዱስ ብዙ መገለጫዎች አሉት፣ ብዙ ምሳሌያዊ ትርጉሞች አሉት እያንዳንዱ ክፍል። ይህም የተደረገበት ብዙ አስተምሮ አለው ማለት ነው። ይህንም እንግዲህ እያንዳንዱ ስንመለከት መጀመሪያ ላይ የምናገኘው ምንድነው? ቀለበቱን እናገኛለን፣ ወይም በግሪኩ ቃል አልፋ የመሰለውን ክቡን ነገር ከላይ የምናገኘው። ይህም እንግዲህ ትርጓሜው አልፋ በሚል ይተረጎማል ማለት ነው። ምን ማለት ነው? የሁሉ ነገር መጀመሪያ ማለት ነው። ይህም እንግዲህ በመጽሐፍ ቅዱስ እግዚአብሔር እኔ አልፋና ኦሜጋ እያለ ሲገልጽ እንመለከታለን። በራእይ 1:8 ላይ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ ሲገልጽ እንመለከታለን ማለት ነው። እንዲሁም ዮሐንስ ራእይ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ራሱን ሲገልጽ እንመለከታለን ማለት ነው። እንዲሁም ደግሞ ሌላው ክፍሉ መያዣው አለ። ይሄ መያዣው ደግሞ የራሱ የሆነ ትርጉም አለው ማለት ነው። ምንድነው ትርጉሙም? ሶስቱ ሰንሰለቶች ሂደው በአንድ የሚገናኙበት ክፍል ሲሆን ይህም እንግዲህ የሥላሴን አንድነታቸውን የምንረዳበት ነው ማለት ነው። እንግዲህ የሥላሴን አንድነት በመጽሐፍ ቅዱስ በብዙ ቦታ እንመለከታለን። ለምሳሌ ያክል በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ እኔና አብ አንድ ነን እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንሰማለን። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 16 ከቁጥር 15 ላይ ለአብ ያለው ሁሉ የኔ ነው። ስለዚህ መያዣው የሥላሴን አንድነት የሚያሳይ ነው ማለት ነው። ሌላው እንግዲህ የምናገኘው ሻኩራዎቹን ነው። ሻኩራዎቹ እንግዲህ 5ም ይሆናሉ፣ 7ም፣ 12ም፣ 24ም ሊሆኑ ይችላሉ እንደየ ሁኔታው። 5 ቢሆኑ የአምስቱ አዕማደ ምስጢር ምሳሌ ይሆናል። 7 ቢሆኑ ደግሞ የሰባቱ ምስጢራተ ቤተክርስቲያን የሰባቱ ሰማያት ምሳሌ፣ 12 ቢሆን ደግሞ የ12ቱ ሐዋርያት ምሳሌ፣ 24 ቢሆን ደግሞ የ24ቱ ካህናተ ሰማይ ምሳሌ ሆነው በቤተክርስቲያናችን ይተረጎማሉ ማለት ነው። እንግዲህ እነዚህንም መጽሐፍ ቅዱስ ስናይ 24ቱ ካህናተ ሰማይ በዮሐንስ ራእይ ምዕራፍ 4 ቁጥር 4 ላይ እናገኛቸዋለን። 12ቱ ሐዋርያትን ደግሞ ስንመለከት በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ሐዋርያትን እንዴት እንደጠራና እንዴት ወደ ዓለም እንደላካቸው በዚህ የማቴዎስ ወንጌል ክፍል እንመለከታለን ማለት ነው። ሌላው የምናገኘው እንግዲህ የመሃለኛው አያያዥ ሰንሰለት ለብቻው የሆነው አንዱ አያያዥ ሰንሰለት እናገኛለን። ይህም እንግዲህ ትርጓሜው የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። እመቤታችን ቅድስት ድንግል ማርያም እንግዲህ እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሷ ተወልዷል። ይህም እንግዲህ ምድርንና ሰማይን አንድ አድርጋለችና በሷ ይመሰላል ማለት ነው። የሉቃስ ወንጌል ምዕራፍ 1 ሙሉ ስለ እመቤታችን ጌታን ስለመውለዷ ይነግረናል ማለት ነው። ሌላው የምናገኘው እንግዲህ እዚያ ከተያያዘበት ላይ መስቀል እናገኛለን። ይሄ መስቀሉ ደግሞ የራሱ የሆነ ትርጓሜ አለው። ይህም ምንድነው ስንል የመስቀሉ ትርጓሜ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ መከራን መቀበሉን መስዋዕት መሆኑን የሚያሳይ ነው ማለት ነው። እንግዲህ ይህንን በመጽሐፍ ቅዱስ ስንመለከተው የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 18 ያለው ይነግረናል ማለት ነው። ኢየሱስንም ይዘው ወሰዱት፣ መስቀሉም ተሸክሞ በዕብራይስጥ ጎልጎታ ወደተባለው የራስ ቅል ስፍራ ወደሚሉት ወጣ ይለናል ማለት ነው። ሌላ እንግዲህ የምናገኘው ምንድነው? እሳቱን ነው የምናገኘው። እሳቱ እንግዲህ ምሳሌነቱ የአካላዊ ቃል የመለኮት ምሳሌ ነው። እንግዲህ ይህንንም ደግሞ በመጽሐፍ ቅዱስ ስንመለከተው
በዕብራውያን ምዕራፍ 12 ቁጥር 29 ላይ አምላካችን በእውነት የማይጠፋ እሳት ነውና ይላል። ሌላ የምናገኘው ዕጣን ነው። ዕጣን የራሱ የሆነ ትርጓሜ ያለው ይኸው ምንድነው? የትብስት ወይም የስጋ ምሳሌ ነው ማለት ነው። በመጽሐፍ ቅዱስ እንግዲህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ከዓለም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ ላይ አደረ ይለናል ማለት ነው። ይህንን የሚገልጽ ነው ማለት ነው ዕጣኑ። ሌላው የምንመለከተው ሶስቱ ሰንሰለቶች ናቸው። ሶስቱ ሰንሰለቶች እንግዲህ የአብ የወልድና የመንፈስ ቅዱስ ምሳሌ ናቸው ማለት ነው። የሥላሴ የሶስትነታቸው ምሳሌ ነው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ እናገኛለን ማለት ነው። ወደ ዓለም ሁሉ ሂዱ፣ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ያለበት ክፍል ማለት ነው። እነዚህም ሰንሰለቶች እንግዲህ ከታችን መነሻቸው አንድ ነው፣ ከላይም ደግሞ መድረሻቸው አንድ ነው። ይህም እንግዲህ ሥላሴ በስልጣን በአገዛዝ በመለኮት በፈቃድ አንድ መሆናቸውን ያሳያል ማለት ነው። በመሃል የወረደው አንድ ብቻውን መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መውረዱን የሚያመለክት ከቅድስት ድንግል ማርያም መወለዱን የሚያሳይ ነው ማለት ነው። ይኸውም እንግዲህ ካህናት አባቶቻችን ለአገልግሎት ይከፍቱታል፣ ይዘጉታል። ይሄም እንግዲህ ወደ ላይ ወደ ታች ሲል መውረዱን ማድረጉን ከዚያ ደግሞ ዳግም እንደሚመጣ የሚያሳይ ነው ማለት ነው። ሌላ የምናገኘው የዕጣን ጭስ እናያለን። በአገልግሎት ጊዜ የዕጣኑ ጭስ በእኛ ላይ ያውዳል። ይሄም ምንድነው? የጸሎታችን ወደ ሰማይ ማድረጉን ከሰማይ መድረሱን ያሳየናል ማለት ነው። እንግዲህ በመዝሙረ ዳዊት ምዕራፍ 141 ከቁጥር 2 ላይ ጸሎቴ እንደ ዕጣን በፊቱ ይሁን ይላል። እንዲሁም በራእይ 8:4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይለናል ማለት ነው። በራእይ ዮሐንስ ምዕራፍ 8 ከቁጥር 4 ላይ ሌላው የምናገኘው መክደኛው ነው። መክደኛው ትርጓሜው የእግዚአብሔር ምሕረቱን፣ ቸርነቱን፣ ይቅርታውን ያሳየናል ማለት ነው። እንግዲህ እኛ ኃጢአታችን በእግዚአብሔር ቸርነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ርኅራኄ ባይከደን ኖሮ ኃጢአታችን በምድር ላይ እንኳን እንድንቆይ አያደርገንም ነበር ማለት ነው። ከዚህ የተነሳ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር ርኅራኄ ይመሰላል ማለት ነው መክደኛው። እንግዲህ ይህንንም በመዝሙረ ዳዊት መዝሙር 100 ወይም በቅንፍ 101 ከቁጥር 5 ላይ እግዚአብሔር ቸር ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና ይላል ማለት ነው። ሌላው የምናገኘው ደግሞ የእሳት መያዣውን ከታች ያለውን ነው ማለት ነው። የእሳት የሚያዝበት እንግዲህ ከታች ያለው መያዣው እሳት የሚቀመጥበት የድንግል ማርያም ማኅፀን ምሳሌ ነው ማለት ነው። ይኸውም እንግዲህ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በማኅፀኗ 9 ወር ከ5 ቀን የመሸከሟ ምሳሌ ነው ማለት ነው። ይህንንም ደግሞ ያው ሉቃስ ወንጌል ምዕራፍ 1 በሰፊው ተዘርዝሮ እናገኘዋለን ማለት ነው። ይህን ይመስላል ማጠንት የምንለው በቤተ ክርስቲያን አስተምሮ ይህን ይመስላል በትንሹ። ወስብሐት ለእግዚአብሔር። እንተ